ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። በሦስቱ ሰማያት ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ። ከምድር በላይ ያለሽ ሁለተኛ ሰማይ ድንግል ማርያም የምስራቅ ደጅ ናት። ሙሽራዋ ንጹሕ የሆነ ንጽሕት የሰርግ ቤት ናት። አብ ከሰማይ ሆኖ አየ። አይቶ እንዳንቺ ያለ ባያገኝ ተቀዳሚ ተከታይ የሌለው አንድ ልጁን ላከው፣ ካንቺም ሰው ሆነ። አምላክን የወለድሽ እመቤታችን ሆይ ትውልድ ሁሉ አንቺን ያመሰግኑሻል። የእግዚአብሔር ሀገር ሆይ ነቢያት ድንቅ ድንቅ ነገርን ተናገሩልሽ። ደስ የተሰኙ የጻድቃን ማደሪያ ሆነሻልና የምድር ነገሥታት ሁሉ በብርሃንሽ ይሄዳሉ፣ ሰራዊቶቻቸውም በጸዳሉ ብርሃን ይሄዳሉ። ድንግል ማርያም ሆይ ትውልድ ሁሉ ያመሰግኑሻል። ከአንቺ ለተወለደውም ይሰግዱለታል ያገኑታልም። የዝናብ ውሃ የታየብሽ የእውነት ደመና አንቺ ነሽ። አብ የልጁ ምልክት አደረገሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይልም ጋረደሽ። ድንግል ማርያም ሆይ ለዘላለም የሚኖር የወለድሽልን የአብ ልጅ ቃል መጥቶ ከኃጢአት አዳነን። የደስታ ምስራችንም የተመላ ሊቀ መላእክት ቅዱስ ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደኛ የመጣ የጌታ ልደት ነገረን። ለድንግል ማርያምም ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ብለህ አበሰርካት። ጸጋን አገኘሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይልም ጋረደሽ። ማርያም ሆይ በእውነት ቅዱስን ወለድሽ፣ ዓለምን ሁሉ የሚያድን መጥቶ አዳነን። አንደበታችን የድንግልን ሥራ ያመሰግናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዳዊት አገር ከእርሷ ስለተወለደ አምላክን የወለደች ድንግል ማርያምን ዛሬ እናመስግናት። አሕዛብ ኑ ድንግል ማርያምን እናወድሳት። እናትነትን ከድንግልና አስተባብራ ይዛ ተገኝታለችና እርኩሰት የሌለብሽ የአብ ቃል መጥቶ ከአንቺ ሰው የሆነ ንጽሕት ድንግል ሆይ ደስ ይበልሽ። ምን ነውር የሌለብሽ ፍጽምት ሙዳይ ሆይ ደስ ይበልሽ። ስለ ቀደመ ሰው አዳም የሁለተኛ አዳም ክርስቶስ ማደሪያው ነባቢት ገነት ሆይ ደስ ይበልሽ። ከአባቱ እሪና ያልተለየ ወልድ ዋሕድን የተሸከምሽ ሆይ ደስ ይበልሽ። በክብር ጌጥ ሁሉ ያጌጠ እርሱ መጥቶ ሰው የሆነብሽ ንጽሕት የሰርግ ቤት ሆይ ደስ ይበልሽ። እሳተ መለኮት ያላቃጠለሽ ዕፀ ጳጦስ ሆይ ደስ ይበልሽ። ስለዚህ ከንጹሐን መላእክት ጋር በፍጹም ደስታ ደስ ተሰኝተን እናመስግን። በሰማይ ለእግዚአብሔር ምስጋና፣ በምድር ዕርቅ ይሁን እንበል። ክብር የክብር ክብር ያለው እርሱ አንቺን ለእናትነት መርጧልና። ከቅዱሳን ሁሉ ክብር የእመቤታችን ድንግል ማርያም ክብር ይበልጣል። አካላዊ ቃልን ለመቀበል በቅታ ተገኝታለችና መላእክት የሚፈሩትን ትጉሃን በሰማያት የሚያመሰግኑትን ድንግል ማርያም በማኅፀኗ ተሸከመችው። እርሷ ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች፣ ከሦስቱ አካል ለአንዱ ማደሪያ ሆናለችና። የነቢያት ሀገራቸው ኢየሩሳሌም ይህች ናት። ለቅዱሳን ሁሉ የደስታቸው ማደሪያ ናት። በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን ላይ የሚያድር እግዚአብሔር እኛን ለማዳን ከቅድስት ድንግል ሰው ሆኗልና ኑ ይህን ድንቅ እዩ። ስለተገለጠልን ምስጢር ምስጋና አቅርቡ። ሰው የማይሆን ሰው ሆኗልና ቃል ከሥጋ ጋር ተዋሃደ። ጥንት የሌለው ሥጋ ጥንታዊ ቀዳማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይገለጠው ተገለጠ፣ የማይታይ ታየ። የሕያው እግዚአብሔር ልጅ ፍጹም ሰው ሆነ። ትላንት የነበረው ዛሬም ያለው መቼም የሚኖረው ኢየሱስ ክርስቶስ እንሰግድለትና እናመሰግነው ዘንድ አንድ ባሕሪ ነው። ነቢዩ ሕዝቅኤል ስለ እርሷ መሰከረ። ድንቅ በሆነ ታላቅ ቁልፍ የተቆለፈች በር በምስራቅ አየሁ አለ። ከኃያላን ጌታ በቀርም ወደ እርሷ ገብቶ የወጣ የለም። ወህትም መድኃኒታችን ጌታን የወለደች ድንግል ናት። እርሱን ከወለደች በኋላ እንደ ቀድሞ ማኅተመ ድንግልናዋ ሳይለወጥ ኖራለችና መጥቶ ምሕረት ከሌለው ጠላት እጅ ያዳንን ጌታን የወለድሽ ሆይ የማኅፀንሽ ፍሬ የተመሰገነ ነው። አንቺ ፍጽምትና የተባረክሽ ነሽ። በእውነት አምላክ የክብር ባለቤት ዘንድ ባለሟልነትን አግኝተሻልና በምድር ላይ ከሚኖር ሁሉ ይልቅ ገናንነትና ክብር ላንቺ ይገባል። የአብ ቃል መጥቶ ከአንቺ ሰው ሆነ፣ ከሰው ጋራም ተመላለሰ። ይቅር ባይና ሰውን ወዳጅ ነውና በልዩ አመጣጡ አዳነን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ።
እርኩሰት የሌለባት ድንግል ማርያም ነቢይ ሙሴ በበረሃ በነደ እሳት ተከባ ጫፎቿ ሳይቃጠሉ ያያት ዕፅን ትመስላለች። የአብ ቃል በእርሷ ሰው በሆነ ጊዜ እሳተ መለኮቱ አላቃጠላትምና ከወለደችውም በኋላ ድንግልናዋ አልተለወጠምና ሰውም ቢሆን ባህሪ መለኮቱ አልተለወጠም። በእውነት አምላክ ነውና እርሱ በእውነት አምላክ የሆነ መጥቶ አዳነን። አምላክን የወለድሽ እመቤታችን ወይ ሁላችን እናከብርሻለን፣ እናገንሻለን። ይቅርታሽ ለሁላችን ይሆን ዘንድ ነውና። ሔዋን ዕፀ በለስን በልታ ባደረገችው ዓመፅ በባህሪያችን ያደረ የቀድሞ እርግማን በእርሷ ምክንያት የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ከጽዮት እንበላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳነን የክርስቶስ ቅዱስ ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረውን ይህን ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ ሰው የሚወደው እግዚአብሔር አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችው በኋላም ማኅተመ ድንግልናዋ አልተለወጠም። ስለዚህም አምላክን የወለደች እንደሆነች ታወቀች። የእግዚአብሔር የጥበቡ ስፋት ምን ይጠልቅ! በጻዕር በምጥ ተወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባህሪያችን እርግማንን የሚያጠፋልን ያለ ዘራብሲ ወለደችልን። ስለዚህም ሰውን የምትወድ ሆይ ክብር ለአንተ ይገባል፣ ቸርና ዘልማዱ ሂሩት እያል እናመስግነው። ዘርዕ ምክንያት ሳይሆናት አምላክን የወለደች ድንግል የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው የእግዚአብሔር ቃል በግብረ መንፈስ ቅዱስ ነው ብሎ መስክሯልና። ድንግል ማርያም የዚህ ደስታ እጥፍ ድርብ የሆነ ጌታን ወለደችው። መልአኩ ቅዱስ ገብርኤል ልጅ ትወልዳለች፣ ስሙም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛ ወገኖችን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በኃይሉ ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱን አምላክ እንደሆነ በተረዳ ነገር አውቀነዋል። ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይደንቅ! ቃልን ወሰነችው፣ ልደቱንም ዘር አልቀደመውም። አካላዊ ቃል ከአብ አካል ዘማ አካል ባህሪ ዘም ባህሪ ድካም ሳይሰማው ከድንግል ያለ ሕማም ተወለደ። በመወለዱም ድንግልናዋን አልለወጠውም። ሰባ ሰገዱለት። አምላክም ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለኛ በፈቃዱ ለተቀበለው መዳኛችን ለሆነ ሞቱም ከርቤ አመጡለት። ቸርና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ከአዳም ጎን አንዲት አጽም መንሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረትንም ሁሉ ፈጠረ። የአብ ቃል ጌታ ተሰጠ፣ ከቅድስት ድንግልም ሰው ሆኖ አማኑኤል ተባለ። ስለዚህ ሁል ጊዜ እርሷን እንለምን፣ ከተወደደ ልጇ ታማልደን ዘንድ። በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸርናት፣ ደጅ የሚጠኑትን ወልዳላቸዋለችና። ለነቢያትም ትንቢት የተናገሩለትን ወልዳላቸዋለችና። ለሐዋርያትም እስከ ዓለም ዳርቻ በስሙ ያስተማሩለትን ወልዳላቸዋለችና። ሰማዕታትና ምእመናንም የተጋደሉለት የጥበብ ጸጋ ብዛት የማይመረመር ኢየሱስ ክርስቶስ ከእርሷ ተወልዷልና። የይቅርታውን ብዛት መርምረን እንወቅ፣ መጥቶ አድኖናልና። እግዚአብሔር ለዳዊት ልጅህም በዙፋን ላይ አኖራለሁ ብሎ በእውነት ማለለት። ጻድቅ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔርን ልጅ ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህም በኋላ እነሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችውም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ቤተልሔም ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ሆይ ከይሁዳ ነገሥታት አገር አታንሽም፣ ወገኖች እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና። ከዛሬ ጀምሮ እስከ ዘላለም ድረስ ከባሕሪ አባቱ ከአብና ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ምስጋና ይግባውና ስለ ክርስቶስ በመንፈስ ቅዱስ ተገልጾላቸው ትንቢት የተናገሩት የነቢያቱ የሚክያስና የዳዊት ትንቢት ምን ይረቅ ምን ይደንቅ!
በእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆችም ፈጥነው ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ውሃ አፈሰሰ፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያትም መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ከሦስቱ አካል አንዱ አካል ወልድ መዋረዳችንን አይቶ ከሰማያ ሰማያት ወርዶ ባሕሪውንም ዝቅ አድርጎ መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀርም እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነን፣ ወገኖቹም አደረገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ያለ ርኩሰት አምላክን የወለድሽ ድንግል ማርያም ሆይ እውነተኛ ፀሐይ ከአንቺ ወጣልን፣ በስልጣነ ረድኤቱም አቀረበን፣ እርሱ ፈጥሮናልና። አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን ብቻሽን በክብር በምስጋና እናከብርሻለን፣ እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቀ አዳምም ትበልጫለሽ፣ ከህሌናት ሁሉ ትበልጫለሽ። ህሌና አስቦ ክብሯን አይፈጽመውምና አንድም ክብርሽን ገናነትሽን መናገር የሚቻለው ማን ነው? አንቺን የሚመስል የለምና። ድንግል ማርያም ሆይ መላእክት ያገኑሻል፣ ሱራፌልም ያመሰግኑሻል። በኪሩቤል በሱራፌል ላይ አድሮ የሚኖር ጌታ መጥቶ በማኅፀንሽ አድሯልና ሰውን የሚወድ ወደ እርሱ አቀረበን። ክብር ምስጋና ያለው እርሱ የእኛን ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን። የደናግል መመኪያቸው አምላክን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተመሰገነ ነው። ከዓለም በፊት የነበረ እርሱ ሰው ሆኗልና ከአንቺ የተወለደ ሥጋችንን ነሣ፣ መንፈስ ቅዱስንም ሰጠን። በቸርነቱ ብዛት እንድንመስለው አደረገን። ጸጋንና ክብርን ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። አምላክን የወለድሽ ድንግል ማርያም ሆይ ልዑል እግዚአብሔር ያደረብሽ የቀጠመብሽ ረቂቅ ከተማ ነሽ። በኪሩቤል በሱራፌል ላይ የሚኖረውን ጌታን በመሃል እጅሽ አንድም በክንድሽ ይዘሽዋልና በቸርነቱ ብዛት ሥጋዊ ፍጥረቱን ሁሉ የሚመግብ እርሱ ጡትሽን ይዞ ጠባ። ይህም ሁሉን የሚያድን አምላካችን ነው፣ ለዘላለሙ ይጠብቀናል። እንሰግድለትና እናመሰግነው ዘንድ እርሱ ፈጥሮናልና። ድንግል ማርያም ሙዳየ ፍረት የማየ ሕይወት ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አድኗልና ከእኛም እርግማንን አጠፋልን። በመካከላችንም ሆኖ በመስቀሉ አስታረቀን። በልዩ ትንሣኤውም ሰውን ዳግመኛ ወደ ገነት መለሰው። ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልጆችም የምሕረት አማላጅ ናት። ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ድንግል ማርያም በቤተ መቅደስ መልአኩ ቅዱስ ገብርኤል ድንግል ሆይ ሰላምታ ይገባሻል ብሎ አክብሮ ካበሰረኝ ነገር በቀር ምንም ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል ብላ አሰምታ ተናገረች። የማይቻለውን ቻልሽ፣ የማይወሰነውንና ምንም የሚወስነው የሌለውን ወሰነች። በክብር ሁሉ ላይ ጸጋን የተመላሽ ሆይ ምስጋናሽ ይበዛል፣ ክብርሽ ፍጹም ነው። የአብ ቃል ማደሪያ ሆነሻልና የክርስቲያን ወገኖች ምዕመናን የምትሰበስቢያቸውና ማህያው የሚያድን ለሆኑ ሥላሴ ሰግደን የምታስተምሪላቸው ሰፊ መጋረጃ አንቺ ነሽ። ነቢይ ሙሴ ያየውን የእሳት ዓምድ የተሸከምሽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። ሰማይንና ምድር ለፈጠረ ጌታ ማደሪያ ሆንሽ። 9 ወር ከ5 ቀን በማኅፀንሽ ተሸከምሽው። ሰማይና ምድር ለማይወስኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ መሰላል ሆንሽ። ብርሃንሽ ከፀሐይ ብርሃን ይበልጣል። ቅዱሳን በፍጹም ደስታ ያዩት ኮከብ ከአንቺ የተወለደ ምስራቅ አንቺ ነሽ። ይኸውም በጻርና በምጥ ተወልድ ዘንድ በሔዋን የፈረደባት ነው። ጸጋን የተመላሽ ድንግል ማርያም ሆይ አንቺ ግን ደስ ይበልሽ የሚል ብስራትን ሰማሽ። መጥቶ ያዳነን መሐሪና ሰውን ወዳጅ የሆነውን የፍጥረት ሁሉ ገዢ ንጉሥ ክርስቶስንም ወለድሽልን። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና
ደስ ይበልሽ እያል መልአኩ ቅዱስ ገብርኤል እንዳመሰገነሽ እናመሰግንሻለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።